ዛሬ የቤትና የቢሮ እቃዎችን ልናስጎበኛችሁ ኢምፓየር ተገኝተናል። ምን አይነት እቃዎች አሏቸው የሚለውን በዚህ ቪዲዮ የምንመለከት ይሆናል። የምትመለከቱት ቅንጡ ሶፋ 10 ሰዎችን ድልቅቅ አድርጎ ምቾታቸውን እንደጠበቁ እንዲቀመጡ ቤተሰባዊ ውይይት እንዲጫወቱ እንዲነጋገሩ ይጋብዛል። ሰው የሚይዘው ሶፋ ይበዛብኛል፣ ቤቴ ደግሞ ትንሽ መለስ ያለ ነው ካላችሁ ደግሞ ይህ ቅንጡ ሶፋ 8 ሰዎችን ድልቅቅ አድርጎ ምቾታቸውን ጠብቆ ሳሎናቸው ላይ ሞገስ ይሆናል፣ ጌጥ ይሆናል ማለት ነው። እዚህ ኢምፓየር እየመጣችሁ የቤትና የቢሮ እቃዎችን ከመግዛታችሁ በፊት ቼክ አድርጉ። ከሶፋችን ጎን ላይ አሊያም ደግሞ ውጭ ላይ እንግዳ ቢኖርብን ከቤተሰቦቻችን ጋር ቡና መጠጣት ቢያምረን እንደዚህ አይነት በሴት ቆንጆ ኮፊ ቴብሎችን እዚህ ታገኛላችሁ። ሌላው እንደዚህ አይነት ግርማ ሞገስ ያለው ቆንጆ ሶፋ እዚህ ቤት ላይ ለመመልከት ችያለሁ። አይ እኔ እናንተ ካስመጣችሁት እቃ ውጭ የራሴ የሆነ ዲዛይን አለኝ ወይንም ይሄን አምጡልኝ የምትሉ ደንበኞች ካላችሁ ፎቶውን ለነሱ ላኩላቸው፣ አሳዩአቸው። እነሱ በትዕዛዝ ከቻይናም ይሁን ከቱርክ ቆንጆ ቆንጆ የቤት ውስጥ እቃዎችን ያመጣሉ። አስውባለሁ ብላችሁ ካሰባችሁ እንደዚህ አይነትና ሌሎችም እንደምትመለከቷቸው ቆንጆ ቆንጆ የቤት ውስጥ ማስዋቢያ ፍሬሞችን እንዲሁም ጌጣጌጦችን ከዚህ ከኢምፓየር ማግኘት ትችላላችሁ። እንደዚህ አይነት ለቤታችን ወይም ለሳሎናችን ግርማ ሞገስ የሚሆነን ዳይኒንግ ቴብሎችን በተለያዩ የወንበር አማራጮች ቁጥሮች ማለት ነው እዚህ ጋር እንደምትመለከቱት ይሄ 8 ወንበር የሚይዝ ነው። ከዚህም በላይ የሚይዝ አሊያም ከዚህ ማሳነስም የፈለጋችሁት እንደናንተ ፍላጎት ቆንጆ ቆንጆ ዳይኒንግ ቴብሎችን እዚህ ኢምፓየር ብትመጡ ታገኛላችሁ። ሳሎናችን ጠበብ ያለ ከሆነ እንደዚህ ውብና አንጸባራቂ የሆነ የምግብ ጠረጴዛ ማግኘት ትችላላችሁ። ቤታችን አፓርታማ ነው፣ ምን አይነት ሶፋ ትመርጭልናለሽ ካላችሁ ደግሞ እዚህ ጋር የተዘጋጁ ሶፋዎች ለአፓርታማ ቤቶች ታስበው የተዘጋጁ ናቸው። ያ ማለት ግን ያው ለቪላ ቤት ወይም ከዛ በላይ ለሆኑ ቤቶች አይገባም እያልኩኝ አይደለም። ግን ለአፓርታማ ቤቶች ሲገቡ ጥንቅቅ ብለው ውበታቸው የበለጠ ይወጣል። ቴራስ ላይ ወይንም ደግሞ ግቢያችን ውስጥ እረፍትን ስንፈልግ ከቤተሰባችን ጋር ጥሩ ጊዜ ማሳለፍ ስንፈልግ እንዲሁም ልጆቻችንን ማዝናናት የራሳችን ጊዜ ሲያስፈልገን እንደዚህ የተንዠዋዠውን ቆንጆ ትውስታን ከቤተሰቦቻችን ጋር ማሳለፍ እንችላለን። ይሄንንም በኢምፓየር ማሳጅ ለሰውነታችን ምን አይነት የጤና ጥቅሞች አሉት የሚለው ለእናንተ እንገር ለቀባሪ ማርዳት ነው። እንደዚህ አይነት ቆንጆ ፉል ቦዲ ማሳጅን እዚህ ቤት ብትመጡ በጥሩ ዋጋ ታገኙታላችሁ።
እኔ በጣም ሪላክስ አድርጌያለሁ። እውነት ለመናገር በጣም ተዝናንቻለሁ። ኑና ጎብኟቸው እላለሁ። ይህንን ቪዲዮ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ እንሆን። ምክንያቱም እንዲህ አይነት ቆንጆ ቆንጆ ቪዲዮዎች እንደተለቀቁ ወደ እናንተ ይደርሳሉ ማለት ነው። የምትመለከቱት ማናጀሪያል የሆነ ቴብል ለቢሮአችሁ ካስፈለጋችሁ እዚህ መጣችሁ መገብየታችሁን እንዳትረሱ። የምትመለከቱት በቢሮአችን ሆነን ወንበር መሆን ይችላል። ማሳጅም እያደረግን ስልካችን እየተጠቀምን ስራችንን ጎን ለጎን ማከናወን የምንችልበት ቆንጆና ዘመናዊ ዘርፈ ብዙ አገልግሎት የሚሰጠን ወንበርም ማሳጅም ያለው ሁለቱንም ያጠቃለለ ነው። ይህ አሁን የምትመለከቱት ሴክሬታሪ ቴብል ነው። እንደዚህ መለስ ስላለ ቢሮ ላላችሁ ሰዎች የተሻለ አማራጭ ነው። ኢምፓየር የቤትና የቤት ውስጥ እቃዎቻቸውን ወደናል የት እናገኛቸው ካላችሁ ጋራድ 3ኛ ፎቅ ላይ እንደገና ፒያሳና ጀሞ ሚካኤል እነሱን ማግኘት ትችላላችሁ። በተጨማሪም ከስር አድራሻቸውን እናስቀምጣለን። እየመጣችሁ እየደወላችሁ ጎብኙ። ለቢሮም የሚሆን ለሁለቱም ቦታ የሚሆን እንደዚህ አረፍ ብላችሁ መጻፍ የምታነቡበት አለያም ደግሞ ከስር ያለውን ወንበር ሸርተት አድርጋችሁ ስራዎቻችሁን የምታከናውኑበት እንደዚህ ምቾቱን የጠበቀ 100% ሌዘር የሆነ ከቻይናና ከቱርክ የሚመጡ እቃዎችን እዚህ ቤት ላይ ታገኛላችሁ። የቤት ውስጥና የቢሮ መገልገያ እቃዎችን ስትፈልጉ እዚህ ኢምፓየር የቤት ውስጥና የቢሮ መገልገያ እቃዎችን በብዛት በጥራት በከለርና በአይነት በጣም በብዙ ምርጫ ታገኛላችሁ። እነሱን ጎብኙ ብዬ እኔ ጥሬን አስተላልፋለሁ። በዚህ ቤት ላይ ያሉትን የዋጋ መጠኖች ልንነግራችሁ ያልቻልነው የዋጋ ከፍና ዝቅ ማለት ስለሚኖር ትንሽ ብዥታን እንዳይፈጥር በማሰብ ነው እንጂ ተመጣጣኝ ዋጋ በጥሩ እቃ ታገኛላችሁ። ከቱርክና ከቻይና ጥራት ያላቸውን እቃዎችን የሚያመጡትን ኢምፓየር የቤትና የቢሮ መገልገያ እቃዎችን አስጎብኝተናችኋል። የዛሬው ቪዲዮአችን ይህንን ይመስል ነበረ። ስለተከታተላችሁን እናመሰግናለን። ቻው